ሰላም ጤና ይስጥልን ውድ ተከበራችሁ የኦስማን ቲዩብ ተከታታዮች በሙሉ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት በጣም ወሳኝ መረጃ፣ በጣም አስፈላጊ የሆነ መረጃ የቲክቶክ አካውንታችን ጆይን ሲል አልታይልን አለ፣ ታብታብ አልቆጥርልን አለ፣ እንዴት ማስተካከል እንችላለን እያላችሁ ብዙዎች ጥያቄ ያቀርባችሁልኝ ነበረ። እንግዲህ እስካሁን ድረስ ይሄ ቪዲዮ ማንም የሰራው የለም። እንግዲህ ዛሬ በመጀመሪያ ነው ከእኔ የሰራሁት። ሁላችሁም ተከታተሉ እስከ መጨረሻው ማለት ነው። በትክክል እኔን ተከታትላችሁ በዛ መሰረት ከሰራችሁት ይሰራላችኋል ሁሉም ነገር። አካውንታችን ጆይን ሲል አይታይም፣ ታብታብ አይቆጥርልንም። በነገራችን ላይ ሌቭላችሁ ራሱ ከፍተኛ ቢሆን በላይ ላይ ሌቭሉ 25 በላይ ከሆነ ይበራል አይደል? ሌላው አካውንት ግን በዛ ሴቲንግ ተዘግቶባችሁ ከሆነ መብረርም አትችሉ ማለት ነው። ያንን ሴቲንግ እንዴት ማስተካከል እንደምትችሉ አማሳያችሁ ይሆናል ማለት ነው። እስከ መጨረሻው ተከታተሉኝ። በመጀመሪያ አዲስ ከሆናችሁ ለቤቱ እዚህ ኦስማን ቲዩብን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻ ተከታተሉኝ። ሌትስ ጎ። እሺ ቀጥታ ወደ ቲክቶካችን እንገባለን። ቀጥታ ወደ ቲክቶካችን ተገባን በኋላ እንዳደረጋችሁ ማለት ነው። አንድ ጊዜ ከታች ፕሮፋይል የምትለውን እንነካለን። ፕሮፋይል የምትለውን እንነካና ወደ ራሳችን አካውንት እንሄዳለን ማለት ነው። ይሄ የኔ አካውንት ነው፣ በዛውም ፎሎ አድርጉኝ። ወደ ራሳችን አካውንት ከገባን በኋላ ከላይ አንድ ጊዜ 3 ሰረዟን እንነካታለን ማለት ነው። ትታያቸዋለህ ላይ ጫፍ ጋር 3 ሰረዞች አሉ። እነሱን አንድ ጊዜ ትነኳቸዋላችሁ። ቀጥታ 3 ሰረዙን ከነካችሁ በኋላ ሴቲንግ ኤንድ ፕራይቬሲ የምትለውን ከታች ዳራለች። ሴቲንግ ኤንድ ፕራይቬሲ የምትለውን ከታይ ዳራለች። እሷን አንድ ጊዜ ትነካላችሁ ማለት ነው። እሺ እዚህ ጋር ከገባችሁ በኋላ ማለት ነው እዚህ ጋር ብዙዎችን ማስተካከል የምትችሉት እዚህ ጋር ነው። ቀጥታኛ ግን የምንሄደው አሁን ፕራይቬሲ የምትለውን አንድ ጊዜ እንነካለን። አሁን ፕራይቬሲ የምትለውን አይታችኋታል። ላሳያችሁ ድጋሚ። ከታች ከመጀመሪያው አካውንት አለ፣ ሁለተኛ ላይ ፕራይቬሲ የምትለው የቁልፍ ምልክት ያለታለች። እሷን አንድ ጊዜ ትነካላችሁ። በስርዓት ተከታተሉኝ፣ ደግሜ ስለማልሰራው ማለት ነው ቪዲዮ። እዚህ ጋር መጀመሪያ የእናንተ አካውንት ፕራይቬት ሆኖባችሁ ከሆነ እንደዚህ ኦን ከሆነ የእናንተ አካውንት ፎሎ መደረግ አይችልም። ፎሎ ቢያደርጉት ራሱ ይመልሳል። ግን ጆይን ሲል አካውንታችሁ ይታያል፣ ግን ፎሎ መደረግ አትችሉም። ይሄ ፕራይቬት ሆኖባችሁ ኦን ሆኖ ተሆነ ይሄን በመጀመሪያ ኦፍ ማድረጋችሁን እንዳትረሱ ማለት ነው። በሁለተኛ ደግሞ እዚህ ጋር አሁንም ደግሞ አክቲቪቲ ስታትስ የሚለውን ደግሞ ይሄም እንደዚህ ኦፍ ሆኖባችሁ ከሆነ ደግሞ ይሄ ደግሞ ኦን ላይ እንዳትታዩ ነው የሚያደርጋችሁ። ምክንያቱም ብዙዎች ሰው ፎሎ እንዳያደርጓችሁ ያግዳል ማለት ነው። ይሄ ኦንላይን እንዳትታዩ ያደርጋችኋል። ኦንላይን ስትታዩ ነው አብዛኛውን ጊዜ ሰው ፎሎ ራሱ ያነሳሉ ኦንላይን ታልታያችሁ የሉም ብለው ማለት ነው። ስለዚህ ይችን ኦን ማድረጋችሁን እንዳትረሱ። ቀጥታ ወደ ሶስተኛው ስንሄድ ደግሞ እዚህ ተለላይ ያለውን እነካለን። እነዚህን ሁላችሁን ኮንታክት የሚለውን ፌስቡክ ፍሬንድ የሚለውን ሁሉንም ኦን አድርጓቸው። የፌስቡክ ቤተሰቦቻቸውም ፎሎ እንዳደርጓቸው ማለት ነው። ይህንንም ኦን አድርጓቸው። ይህንንም ልክ እንደዚሁ ኦን አድርጉት። በስርዓት ተከታተሉኝ እሺ። ይህንንም እንደዚህ ልክ እኔ ኦን አድርጓቸው፣ እናንተም ኦን አድርጓቸው። እሺ ቀጥታ ይሄ ኮሜንት የሚለው እዚህ ጋር ፊልተር ኮሜንት የሚለው አንዳንድ ስማቸው ሜንሽን የማይደረግ ሰዎች አሉ። እነሱን ሜንሽን ለማድረግ በቤታቸው ምናምን ላይፍ ገብታችሁ ያንን የፊልተር ኮሜንት የሚለው ከበራ ሜንሽን ማድረግ ትችላላችሁ፣ ማንኛውንም ሰው ማለት ነው። ይሄን ላይኛውን የመጀመሪያው አለው ኮሜንት ፍሮም የሚለውን ኤቭሪዋን የሚለው ጋር አድርጉት ማለት ነው። እሺ እንመለሳለን። አሁንም ቀጥታ እዚህ ጋር ደግሞ ሜንሽን የሚለው ደግሞ ይሄንንም ኤቭሪዋን አድርጉት። ምን መሰላችሁ? ይሄ ደግሞ ኤቭሪዋን ላይ ካላደረጋችሁት ከታች አሁን ምሳሌ እዚህ ጋር ኖዋን የሚለው ጋር ካደረግኩት ይሄንን ማንንም ሰው ሜንሽን ማድረግ አልችልም እኔ ማለት ነው። ማንንም ሰው ወደ ውስጥ ፕሮፋይሉን ነክቼ ወደ ውስጥ መግባት አልችልም። ስለዚህ ኤቭሪዋን የሚለው ጋር ታደርጉታላችሁ ይሄንንም ማለት ነው። ቀጥታ ተከታተሉበት ስርዓት። አሁን ደግሞ እዚህ ጋር ዳይሬክት ሜሴጅ የሚለው ጋር እንገባለን። ዳይሬክት ሜሴጅ የሚለው ጋር ተገባን በኋላ እነዚህንም ኦን አድርጓቸው። እነዚህንም ኦን ታደርጓቸዋላችሁ ማለት ነው።
እሺ ቀጥታ እነዚህንም ኦን ታደረጋችሁ በኋላ አሁን እየደርሰናል ማለት ነው። እዚህ ሪጅ ኦፍ ኮንቲኔንት የሚለውን ይህንንም የመጀመሪያውን ኤቭሪዋን ጋር ታደርጉታላችሁ። ይሄ ያው ትንሽ ሲስተም ይዘዋል፣ ችግር የለውም። ያንን ኦን ታደርጋችሁት ይሄ በራሱ ቲክቶክ ያስተካክልላችኋል። እዚህም ሁሉንም እያንዳንዱ ይሄንንም ኦን አድርጉት። አሁን ቀጥታ ዋነኛውና ይሄ ታችኛው ዳውንሎድ የሚለው ቪዲዮአችሁ ዳውንሎድ እንዳይደረግባችሁ ተፈለጋችሁ እንደዚህ ማጥፋት ትችላላችሁ። አይ ቢያወርዱትም ችግር የለው ካላችሁ ደግሞ ማብራትም ትችላላችሁ። ይሄን ማለት ነው። ያው ከዚህ በታች ያለው ያው ይሄ ፎሎ መደበቅ፣ ላይክ መደበቅ ምናምን ነው። ይሄ ችግር የለውም። ከዚህ በታች ያለውን ታውቁታላችሁ። አሁን ግን ዋነኛው እናንተኑ አካውንታችን አሁን ለምሳሌ እዚህ ጋር ፕራይቬት ቅድም ያሳየዋችሁ ፕራይቬት ከሆነ ይህን እንደዚህ ስታወጡት ይሰራል። ፎሎ መደረግ አይችልም። ጆይን ሲል ይታያል። ግን አሁን ግን የተዘጋብን እኛ አካውንታችን 10 ቦታ ሄደን 10 ቦታ ጊፍት ብንሰጥ እዛው 10ሩም ቤት እንዳለን ያሳያል። ስልካችን ባትሪ ቢዘጋ ራሱ ይታያል ማለት ነው። እንዳለ ነው የሚያሳየው። ምንም ነገር ካልሰጠን ግን እኛ እንኖር አንኖር ማንም የሚያየን የለም። ያንን ሴቲንግ እንዴት ነው ማስተካከል የምንችለው ስለሚለው ስንሄድ ደግሞ አሁንም እዚህ ጋር ዳይሬክት ሜሴጅ የሚለው ጋር እንገባለን። ቀድም ገብተና ያላ እንሂን ኦን አድርገናል። ዳይሬክት ሜሴጅ የሚለው ጋር ከገባን ቀጥታ እዚህ ጋር የመጀመሪያው ምን የሚላለ ፕሮሞሽን ሴቲንግ የሚላለ ከላይ ዳር እሱን አንድ ጊዜ ተነኩታላችሁ። አያችሁት? እዚህ ጋር ከገባችሁ በኋላ የመጀመሪያውን ትነኩታላችሁ። የእናንተ አካውንት ጆይን ስለማይታይ ከሆነ እንዲሁም ታፕታብ የማይቆጥር ከሆነ እዚህ ከላይኛው ላይ ነው የእናንተ ማለት ነው። እዚህ ጋር ነው ማለት ነው። አያችሁት? እዚህ ጋር ከላይኛው ላይ አድርጋችሁት ከሆነ እዚህ ጋር ከሆነባችሁ በቃ አይታይ ማለት ነው የእናንተ አካውንት። ቀጥታ ይሄ እንደዚህ ከሆነባችሁ ምን ታደርጋላችሁ መሰላችሁ? እዚህ እታችኛው ላይ ዶንት ሪሲቭ የሚለው ጋር ታደርጉታላችሁ ማለት ነው የመጀመሪያውን። አያችሁ? አለበለ ላይኛው ታደርጋችሁት ገስት ስትልኩ ብቻ ነው እንጂ የምትታዩት የእናንተ አካውንት አይታይም ማለት ነው። ታብታብም አይቆጥርም ማለት ነው። ስለዚህ ይህን እንደዚህ ታደርጋላችሁ። ቀጥታ ወደ ሁለተኛውም ትሄዳላችሁ። እዚህ ጋር አዘር ኦን ቲክቶክ የሚልም አለ። እዚህ ጋር አሁንም ደግሞ ትገባላችሁ። ይህም እንደዛው ሪኩዌስት የሚለው ጋር ከሆነባችሁ እታች ዶንት ሪሲቭ የሚለው ጋር ታደርጉታላችሁ ማለት ነው። ከዛ እዚህ ጋር ሆኖባችሁ ከሆነ ይሄንንም እታችኛው ታደርጉታላችሁ ማለት ነው። በዚህ መሰረት ማስተካከል ትችላላችሁ። አሁን አካውንታችሁ ስትሄዱ ሂዳችሁ ቼክ ማድረግ ትችላላችሁ። የእናንተ አካውንትን ሂዳችሁ ቼክ ማድረግ ትችላላችሁ። በዚህ መሰረት የእናንተ አካውንት አሁን እንድታደረጋችሁ ታፕታብም ይቆጥራል፣ የፈለጋችሁትን ነገር ይቆጥራል። ስለዚህ በዚህ መሰረት ማስተካከል ትችላላችሁ ማለት ነው። እንዳትረሱ መቼም በስርዓት ተከታተላችሁ ተሆነ ታስተካክሉታላችሁ ብዬ አስባለሁ ማለት ነው። እና በቀጣይ አዳዲስ መረጃዎች ይዤላችሁ እመጣለሁ። ያው ስለ ቲክቶክ የሚያስፈልጉላችሁን ጥያቄዎች መጠየቅ ትችላላችሁ፣ ሰራላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ከልብ ወዳችኋለሁ ቤተሰብ።